ፈለጋችሁትን ትምህርት በነፃ የምታገኙበት እንዲሁም ደግሞ ሰርቲፊኬት የሚሰጣችሁ አሪፍ ፕላትፎርም ላስተዋወቃችሁ ነው። ሰላም እንዴት ናችሁ? በዛሬው ቪዲዮ የተለያዩ የትምህርት ካታጎሪዎችን ዲዛይን ኤንድ ክሬቲቭ፣ ቴክ ኤንድ ፕሮግራሚንግ፣ ቢዝነስ ኤንድ ማርኬቲንግ፣ ፍሪላንስ ኤንድ ካሪየር፣ ላንጉዌጅ ኤንድ ላይፍ ስታይል፣ ኢንጂነሪንግ ኤንድ አይቲ እና ሌሎችም በቀን ውስጥ ከ50 በላይ የተለያዩ ኮርሶችን የምታገኙበትን ፕላትፎርም ላስተዋወቃችሁ ነው። ከዛ በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውሏን ምልክት በመጫን ቪዲዮን ጀምሩት። ይህ ፕላትፎርም ዩደሚ ይባላል። ዩደሚ ኦፊሻል ዌብሳይት እና የሞባይል አፕሊኬሽን አለው። ነገር ግን የዩደሚ ኢንስትራክተሮች ኩፐን ኮድ ክሬት አድርገው ኮርሳቸውን ፕሮሞት ያደርጋሉ። እነዚህ ኩፐኖች ኮርሱን ፍሪ ወይም ደግሞ በታላቅ ቅናሽ ለሰዎች እንዲደርስ ያደርጋል ማለት ነው። ታዲያ እነዚህ ኮርሶች ከ2 እስከ 4 ቀን በነፃ የሚቆዩና አንዳንዶቹ ደግሞ በሰዓታት ውስጥ ወደ ክፍያ የሚቀየሩ ናቸው። ስለዚህ እነዚህን ኮርሶች በነፃ መማር ከፈለጋችሁ ፖስት እንደተደረገ ወዲያውኑ ኢንሮል ማድረግ አለባችሁ ማለት ነው። ትክክለኛውን የዩደሚ ፍሪ ኮርስ ሊንክ ቴሌግራም ቻናሌ ላይ አስቀምጫለሁ። ገብታችሁ የፈለጋችሁትን ኮርስ መማር ትችላላችሁ። በቀጣይ ደግሞ ኮርሶቹ እንዴት ፍሪ መሆናቸውንና አለመሆናቸውን እንለያለን፣ እንዲሁም ደግሞ እንዴት ኢንሮል እናደርጋለን የሚለውን እናያለን። እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ ያስፈልገዋል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ። እንግዲህ ይሄ ፓርት 2 ቪዲዮ ነው። ዩደሚ ላይ እንዴት ኮርሶችን አፕላይ ማድረግ እንችላለን፣ እንዴት ፍሪ መሆኑን እናውቃለን የሚለውን የምናየው ይሆናል። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። በመጀመሪያ ቴሌግራም ቻናላቸው ላይ ገብተን ሊንኩን ቴሌግራም ቻናሌ ላይ አስቀምጫለሁ። ለምሳሌ ይሄን ኤስኤፒ ይሄ አሁን የተለቀቀው፣ ስለዚህ ቶሎ ሲለቀቅ ቶሎ አፕላይ ለማድረግ መሞከር አለባችሁ። ምክንያቱም ሊሚትድ ታይም አፕላይ ለማድረግ ስላለው ማለት ነው። እና ለምሳሌ ይሄንን ኤስኤፒ ኮሜርስ የሚለውን አፕላይ ማድረግ ከፈለኩኝ ቀጥታ ሊንኩን ነው የምነካው ማለት ነው። ስለዚህ ሊንኩን ቀጥታ ስነካው ይሄን ሳይት ይከፍትልኛል ማለት ነው። ቀጥታ ይሄ ሳይት ላይ ጌቶን ዩደሚ የሚል አለ። ጌቶን ዩደሚ ነካዋለሁ ማለት ነው። ከዛ አሁን ይሄ የሚከፍትልን ፍሪ መሆን አለመሆኑን ኢንሮል እናደርጋለን ወይስ ደግሞ ከፍለን ነው የምንማር። ስለዚህ ልክ እዚህ ጋር እንደምታዩት ምን የሚል አለ? አድ ቱ ካርት እና ኢንሮል ናው የሚል አለ ማለት ነው። ስለዚህ አሁን ኢንሮል ናው የሚለው ስላለ ፍሪ ነው ማለት ነው። ስለዚህ ቀጥታ ኢንሮል ናው እንለዋለን ማለት ነው። ቀጥታ ሰክሰስፉሊ አሁን ኢንሮል አድርጋችኋል ማለት ነው። ባይ ፍሪ ቀጥታ ኮርሱን መጀመር ትችላላችሁ ማለት ነው። ኤኒ ታይም እንግዲህ መጀመሪያ ዩደሚ ላይ እንግዲህ ሮል ከማድረጋችሁ በፊት አካውንት ክሬት ማድረግ አለባችሁ ማለት ነው በኢሜል አድሬሳችሁ። ስለዚህ ይሄ ፍሪ መሆኑን በቀጥታ የምታውቁበት መንገድ ነው ማለት ነው። ኢንሮል የሚል ካለ ፍሪ ነው ማለት። ቆየት ያሉ ሊንኮችን እንክፈት። ስለዚህ አሁን የማይክሮሶፍት ኤክሴልን ኮርስ መውሰድ ከፈለኩ ጌታውን ዩደሚ ይለዋለሁ። ከዛ ልክ ወደ ታች ትንሽ ስክሮል ሳደርገው ዲቴክት ያደርጋል ማለት ነው። አሁን ይሄ ምንድነው ኤክስፓየርድ አድርጓል ማለት ነው። ኦሬዲ ፔይድ ነው። ይሄን አሁን እዚህ ጋር በፊት ባይ ነው የሚለው ቦታ ላይ ኢንሮል ናው የሚል ነበር አይደለ? ስለዚህ አሁን ይሄ ኦሬዲ ኤክስፓየርድ አድርጓል፣ ፍሪ ታይሙን ጨርሷል ማለት ነው። ስለዚህ አሁን ይሄ ፔይድ ነው። ስለዚህ ባይ ነው ብላችሁ ከፍላችሁ ነው የምትማሩት ማለት ነው ኮርሱን የምትወስዱት። ስለዚህ እዚህ ጋር ቀጥታ ፔይድ መሆኑን በዚህ ታረጋግጣላችሁ ማለት ነው። ስለዚህ ፍሪ ሆኖ የሚቆይበትን ታይም ጠብቃችሁ ባችኋል ማለት ነው። ካልሆነ ኤክስፓየርድ ያደርጋል። አዲሽናሊ ከዚህ ጋር የተያያዙ ኢንፎርሜሽኖችን ማግኘት ከፈለጋችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ መከታተል ትችላላችሁ።